የሚያሰልመኝ አጥቼ 2 አመት ቆይቻለሁ። የሚያሰልሙኝ ልጆች ለራሳቸው ፈርተው ምክንያቱም እስልምናን ብቀበል እኔ ሙስሊምና ክርስቲያን አስረግጬ የምነግራችሁ ነገር ያ ጀማ እስልምና ግደሉ ጨፍጭፉ ይላል። ስለዚህ የትም ቦታ የሚደረገውን ጅምላ ጭፍጨፋ እንቃወማለን። እኔ ሙቼ እገኛለሁ እንጂ አክሱም ላይ መስጊድ አሰሩም የምትሉ ወገኖቻችን ኢንተርናሽናል መስጊድ ሰርተን ከጎኑ መድረሳ እንደምንጨምር ከአላህ ይሄን ቪዲዮ ጆን ዳንኤል ለሚባል ቲክቶከር ታርሱልኛላችሁ። ሁላችሁም ሼር አድርጋችሁ ለጆን ዳንኤል ለሚባል ቲክቶከር ይሄንን ማስረጃ ተመልከቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ እና የተከበራችሁ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ ወደ እናንተ መጥቻለሁ ማለት ነው። የተለያዩ ሰሞኑ የተፈጠሩ ክስተቶችን እየተመለከትን ከእናንተ ጋር ሪአክት እናደርጋለን ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ መጀመሪያው ቪዲዮአችን እናልፋለን። እንግዲህ የመጀመሪያው ቪዲዮአችን ምን ይላል? ከአክሱም ላይ እንግዲህ መስጂድ አይደለም ከዓለም አንደኛ የሆነ መስጂድ እንሰራለን። ቪዲዮን እንመልከት። እኔ ሙቼ እገኛለሁ እንጂ አክሱም ላይ መስጊድ አሰሩም የምትሉ ወገኖቻችን ኢንተርናሽናል መስጊድ ሰርተን ከጎኑ መድረሳ እንደምንጨምር ከአላህ ጋር ቃል እገባለሁ። ለመረጃ ያህል ይሄን ቪዲዮ ሴቭ አድርገው በኃይለኛው ሼር አድርጉት። አሰላሙ አለይኩም። ቪዲዮ እንዳያችሁት እንግዲህ በአክሱም ላይ እንግዲህ የተፈጠረ ያለ ነገር አለ። እንግዲህ ሙስሊሞችን የመጨቆን እንዲሁም ደግሞ ሶላት ሰግዱም የመቃብር ቦታ ክልከላ እንዲሁ የተከሰተበት ምክንያት አለ። ያን ነገር እንግዲህ በመቃወም ገና ለገና እናንተ አይናችሁ እናንተ ፊታችሁ ላይ መስጂድ እንሰራለን የሚል ቪዲዮ ነበር ያየነው። እንግዲህ ይህንንም አላህ ያሳካው እንላለን። ወደ ቀጣይ ቪዲዮ ስንመለከት እንግዲህ እስልምና ግደሉ አይልም ይላል። እስኪ ቪዲዮ እንመልከት። ያ ጀማ እስልምና ግደሉ ጨፍጭፉ ይላል። ስለዚህ የትም ቦታ የሚደረገውን ጅምላ ጭፍጨፋ እንቃወማለን። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ያችሁት እንግዲህ ሙስሊምና ሃይማኖት ግደሉ አይልም ይላል። ልጆቹ እንዳሉት እንግዲህ ከዚህ በፊት በአርሲ ላይ የተፈጸመ ነገር አለና ይህን ነገር ወደ ሃይማኖት በመያያዝና እስልምናና ክርስትና ሃይማኖትን ለማጣላት የተፈጠሩ የተለያዩ ነገሮች አለመግባባቶች ነበሩ። እነሱን እንግዲህ ለማስታረቅም እስልምና ሃይማኖት ግደሉ እንደማይል እንዲሁም ደግሞ ክርስትና እምነት ተከታዮች የሆኑ ሰዎች ስለ እስልምና ሃይማኖት የሚያስጠላ አረዳድ ካላቸው እሱን ነገር እንዲያርቁ የሚል መልእክት ያስተላለፈ ቪዲዮ ነው ማለት ነው። ወደ ቀጣይ ቪዲዮ ስናልፍ እንግዲህ ለምን አታገቢም ይሉሻል ይላል። እስኪ ቪዲዮ እንመልከት። አንቺ ልጅ ግን ለምን አታገቢም? ቁመሽ ቀረሽ እኮ ሀብታም፣ ቆንጆ ወይም ታዋቂ ሰው ለምን አትፈልጊም አሏት። ፈያ ሱብሃንአላህ እሷም እንዲህ አለች፣ ሀብት ይጠፋል፣ ውበት ይለወጣል፣ ዝናም ያልፋል። ነገር ግን አላህን የሚፈራ ሰው በሚስጥርም ሆነ በግልጽ አይበድለኝም፣ አያታልለኝም፣ አያስለቅሰኝም። ስለዚህ አላህን የሚፈራ ልብ ከሁሉም የበለጠ ውድ ነው አለች። ሰውን ለማግኘት አትቸኩል፣ አላህን የሚፈራ ሰውን ግን ለማግኘት ሁሌም ቢሆን ዱዓ ይሁን። ፈያ ሱብሃንአላህ። ለምን አታገቢም? ቲክቶከር ካገኘሽ ለምን አታገቢም? ባለ ሀብት ሰው ካገኘሽ ለምንስ አታገቢም? በሀብት ካለው ዝና ካለው ለምን አታገቢም ይሉሻል። ግን መሆን ያለበት አንቺ ሊያስተዳድርሽ የሚችለው የሰውየው ማንነት እንዲሁም አህላቁ አስተሳሰቡ እንጂ የእሱ ሀብት እንዳልሆነ ለማስታወስ ያስቀረብኩት ቪዲዮ ነው ማለት ነው። ወደ ቀጣይ ቪዲዮአችን ስናልፍ እንግዲህ ጆን ዳንኤልን አንድ ነገር ገጥሞታል። እስኪ ቪዲዮ እንመልከት። ይሄን ቪዲዮ ጆን ዳንኤል ለሚባል ቲክቶከር ታርሱልኛላችሁ። ሁላችሁም ሼር አድርጋችሁ ለጆን ዳንኤል ለሚባል ቲክቶከር ይሄንን ማስረጃ ተመልከቱ። ጆን ዳንኤል መርጦ አልቃሽ ነው። ጆን ዳንኤል ኦርቶዶክስ ጠል ነው። እከሌ ስለ አክሱም ድምፅ አልሆነም፣ እከሌ ስለ አርሲ ድምፅ አልሆነም ብላችሁ ቲክቶከር ላይ ፍድ ከምትሉ እንዲሁ መፍትሄው ላይ ትኩረት አታረጉ። ቲክቶክ ላይ በቃ ቲክቶከሮችን ከመጥመድ ይልቅ ሌላ ስራ የሌላችሁ ሰዎች አላችሁ፣ ማቀሳሰር የምትወዱ በጣም። ይሄ ጆን ዳንኤል የሚባል ቲክቶከር እውነት ኦርቶዶክስ ጠል ቢሆን ኖሮ ይህንን ምስክር ወረቀት ተመልከቱት። ቤተክርስቲያን በሐራጅ ልትሸጥ ስትል ተመልከቱ። ለ4 ተከታታይ ቀናት 4 ሚሊዮን ብር ሰብስቦ ቤተክርስቲያንን ከሐራጅ ከመሸጥ ያዳነ ልጅ ነው። እና ለሌሎቻችሁ መመክራችሁ ነገር ቪዲዮ እንዳያችሁት እንግዲህ ጆን ዳንኤል ከአክሱም ማህበረሰብ ጋር ተያይዞ በተለይ ደግሞ ከእስልምና ሃይማኖት ተከታዮች ጋር ባለው ችግር ጋር ተያይዞ ቪዲዮ በመስራቱ የተለያዩ የክርስትና እምነት ተከታዮች እንግዲህ እሱ ክርስቲያን አይደለም እያሉ ሲያንቋሽሹ ሲያጥራሉት ከርመዋል ማለት ነው። እና ይህንን በማስመልከት ጆን ዳንኤል ኢትዮጵያዊ እንደመሆኑ እንግዲህ ለሙስሊሙ ለክርስቲያኑም ድምፅ የሆነበት ነገር ነው። ምክንያቱም የሶሻል ሚዲያ ኢንፍሉዌንሰር ስትሆኑ ማህበራዊ ኃላፊነት አለባችሁ። ኃላፊነታችሁ እንዴት ነው የምትወጡት? ለሙስሊሙ ለክርስቲያኑ፣ ለሴትም ለወንድም፣ ለህፃኑም ለአዋቂውም እኩል የሆነ ድምጽ ማሰማት አለባችሁ የሚል መርህ ይዞ ነበረ ጆን ዳንኤል የተንቀሳቀሰው። በዚህም ጉዳይ የተፈጠረው አለመግባባት ወይም ደግሞ እሱን ስለ አክሱም ስላወራ ብቻ አርሲን የተጎዱ ሰዎችን ድምጽ አልሆነም የሚል ነገር ነበር የነበረውና ጆን ዳንኤል ለሁሉም ድምጽ መሆኑን ለማስተካከል ድምጽ ለማሰማት ነው እዚህ ጋር ይህን ቪዲዮ ያመጣሁት። ወደ ቀጣይ ቪዲዮ ስናልፍ እንግዲህ ኢብራሂምን ምንድነው የገጠመው? እስኪ ቪዲዮ እንመልከት።
ዛሬ ኢብራሂም ላይ ምንድነው የተፈጠረው? ብዙዎቻችሁ ኢብራሂምን ሼር እንደገና ደግሞ ፕሮፋይል እያደረጋችሁ ትገኛላችሁ። ቆይ ኢብራሂም ማን ነው? ከዛ በፊት ግን ዱዓ አድርግላችሁ አሚን በሉ። አላህ ይህን ቪዲዮ ሼር ያደረገ በሙሉ የተመኘውን ሐጃ ይወፍቀው፣ ያሰበውን የቀልቡን የሙራዱን ያሳካለት ያ ረብል ዓለሚን። ተማም በመቀጠል ምን መሰላችሁ? ኢብራሂም ላይ የተፈጠረው ነገር በጣም የሚያስገርምና በጣም የሚያስደስት ነገር አለ። እሱም ምንድነው? ወንድማችን ኢብራሂም በንጽጽር ዙሪያ የሚሰራ ጀግና ወንድም ነው። ሁላችንም እናውቀዋለን። ያው ብዙዎቻችን በደንብ ሙስሊሙም ክርስቲያኑም በደንብ ያውቀዋል። ታዲያ ኢብሮ 1 ሚሊዮን ፎሎወርስ ከገባ ከግማሽ ሚሊዮን ብር በላይ ገቢ ይደረግለታል። በጣም የሚገርም ነው አይደለ? የሚሰራው ኸይር ስራ ነው። ንጽጽር ዙሪያ ላይ ነው እየሰራ ያለ ወንድማችን። ከዛ ላይ ደግሞ እህቶችና ወንድሞች እሱ የሚሰራው ስራ ተደራሽነት እንዲኖረው ሁላችንም የየበኩላችንን አሻራ እናሳርፍ ተብሏል። የእናንተ ምንድነው? የእናንተ አሻራ የኔ 700 ፎሎወሮች አላችሁ፣ ከዛም በላይ ትኖራላችሁ። ይህንን ቪዲዮ ሼር ያደረጋችሁ ሰዎች ማለት ነው። ኢንሻአላህ ሁላችሁም ፎሎ ባደረጋችሁ ቁጥር አንደኛ አጅራችሁን ትከስባላችሁ፣ ሁለተኛ ይህ ወንድማችን የሚሰራው ስራ ዓለም ላይ ተደራሽነት ይኖረዋል ብለን ተስፋ እናደርጋለን ኢንሻአላህ ከአላህ በታች። ስለዚህ እናንተ ሚና ምንድነው? እናንተ ገብታችሁ ታች ሜሽን የማደርግላችሁን የኢብራሂምን አካውንት ፎሎ ታደርጋላችሁ። ሁለተኛው ነገር ምንድነው? ስቶሪ ታደርጋላችሁ፣ በደንብ ኮፒ ሊንክ ሼር ታደርጋላችሁ። የምትችሉ ሰዎች ደግሞ ቪዲዮ በመስራት የየበኩላችሁን ኃላፊነት ተወጡላለሁ። ቢተውፊቅ ኢንሻአላህ አይደለም 2 ሳምንት በሳምንት ውስጥ እንደምትገባ ተስፋ እናደርጋለን ኢንሻአላህ። አላህ ይገዝህ። ሐቂቃ ንጽጽር የሚሰሩ ወንድሞች በሙሉ እህቶች ከዛ በላይ መግባት አለባችሁ ብለን እናስባለን። እናንተ ለኡማ እየሰራችሁት ያላችሁት ስራ ቀላል አይደለም። ዳይ ወደ ፎሎ በማድረግ ታች ሜሽን አደርግላችኋለሁ። ቪዲዮ እንዳያችሁት እንግዲህ ኢብራሂም የ500,000 ብር ቻሌንጅ ሰጥቷል። እንግዲህ አሁን ካለው አካውንቱ የቴታ አካውንቱ 1 ሚሊዮን ፎሎወር አጭር ጊዜ ውስጥ የሚገባ ከሆነ 500,000 ብር እንደሚሰጠው ተገልጿል ማለት ነው። እንግዲህ ወንድማችን በተለይ ደግሞ በተለያዩ ሃይማኖት ሰዎች ጋር ባለው የሃይማኖት ክርክር ወይም ደግሞ አፕሮጃይስቲክ በሱ ሁኔታ የሚከራከር ጠንካራ ወንድማችን ስለሆነ ሁላችሁም አካውንቱን ፎሎ ታደርጉት ከታች ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ወደ ቀጣይ ቪዲዮ ስናልፍ እንግዲህ ሙስሊምና ክርስቲያን ምንድናቸው የሚል ነው። ቪዲዮ እንመልከት። ሙስሊምና ክርስቲያን አስረግጬ የምነግራችሁ ነገር የሚጠቅመን አንድ መሆን ብቻ ነው። ተከባብሮ ተዋዶ ተፋቅሮ መኖር ብቻ ነው። አማራጭ ሳይሆን ግዴታ ሆኖብናል። በየቦታው ንጹሃን ይገደላሉ። በየቦታው ንጹሃን በሃይማኖታቸው እንደፈለጉ መንቀሳቀስ ተገድበዋል። አርሲ ላይ ኦርቶዶክሳውያን፣ አክሱም ላይ ሙስሊም። ይህ የሚሆነው ከምን መጣ እንዴት መጣ ብትሉኝ ፖለቲከኞች የሚጠነስሱት ሴራ ነው። ለዚህ ደግሞ ይህ ህዝብ ተጋላጭ ሆኗል። አልነቃም። ንቁ። ይህ ሚዲያ መጥቶ ነው ያገማመተን። ይህ ሚዲያ መጥቶ ነው፣ ይህ ቲክቶክ የሚባል ነገር መጥቶ ነው ያበጣበጠን። የምታዩትን ነገር ሁሉ ታምናላችሁ። ችግራችሁ ይሄ ነው። ስለዚህ አንድ ሆነን ተደራጅተን ሽፍታዎችን ማስቆም አለብን። ይህ መልእክት ለሁሉም ኢትዮጵያዊ እንዲደርስ ሼር፣ ኮፒ ሊንክ አድርጉ። ወዳችኋል። ቪዲዮ እንዳያችሁት እንግዲህ ኢትዮጵያ ሁሉ ስትፈጠሩ ክርስቲያን ከሙስሊም ሙስሊም ከክርስቲያን መዋሃዱ የታወቀ ነው። በተለይ ደግሞ ወደ ወሎ አካባቢ ወዳለሁበት አካባቢ እንደዚህ አንድ ቤተሰብ ውስጥ ክርስቲያን ሙስሊም ያለበት ሁኔታ አለና ይችን ሀገርም ያቆዩት ሙስሊሙ ክርስቲያኑን በጋራ በአንድነት በህብረት መኖራቸው ነው። ይሄ ዩኒቲያችንም ዳይቨርሲቲያችንም እንዲቆይ ያደረገውና ስለዚህ ይህም ልጅ እንግዲህ ክርስቲያን ነው፣ ግን ደግሞ ቤተክርስቲያን እንደ ሙስሊም መስጂድ ለመስራት በጣም ደፋ ቀና ያለ የሚገኝ ወንድማችን ነውና ይህም ታላቅ መልእክት ከሱ በመስማታችን በጣም ተደስተናል። ስለዚህ ልዩነታችንን በማጥበብ አንድነታችንን ማጠናከር የግድ ነው። የዛሬው መልእክቴ ነው። ወደ መጨረሻ ቪዲዮ ሳልፍ እንግዲህ የሚያሰልመኝ አጥቼ 2 ዓመት ቆይቻለሁ የሚለው ወንድም አለ። እስኪ ቪዲዮ እንመልከት። የሚያሰልመኝ አጥቼ 2 ዓመት ቆይቻለሁ። የሚያሰልሙኝ ልጆች ለራሳቸው ፈርተው፣ ምክንያቱም እስልምናን ብቀበል እኔ እነሱ ናቸው ያሰለሙት ተብሎ ስለሚታሰብ ሙስሊሙ ማህበረሰብ እዛ ሀገር ላይ ትንሽ ነውና ጫና ስለሚያድርበት እኔም ቢያሰልሙ እነሱ ህይወት ላይ ተጽዕኖ ስለሚያደርግ እኔ ሳልሰልም ለ2 ዓመት ቆይቻለሁ። ዛሬ ነገ በማለት ራሴን ግን አስልሜ በዛ ጊዜ አልፌያለሁ። እኛ ስለፈለከው እስልምናን አላህ አይሰጠንም። አላህ የሚሰጠው እስልምናን ለሚወደው ሰው ነው። ከ2 ዓመት በኋላ እኔ አላህ እስልምናን ሰጥቶኛል። መስለም የምትፈልጉ ሰዎች ካላችሁ መስለም የምትፈልጉ ሰዎች ይደርስብኛል ብላችሁ የምታስቡት ችግር ዲኑን ያመጡት ነብዩ ሰለላሁ ዐለይሂ ወሰለም አሳቦችም በዚህ ችግር ውስጥ አልፈዋል። ስለዚህ ያ ችግር የሚቆይ አይደለም። ደግሞ ዱንያ እኮ ትንሽ ናት እኮ ለአኺራ ቤት ለነጋችን እኮ ነው።
ዱንያ ለዚህ ያልፋል ሁሉም ነገር። ስለዚህ ዲን እስላም እንቀበል፣ የትኛውንም አይነት ነገር ችግር እንጋፈጥ። ቀላል ነው፣ ያልፋል፣ የጊዜ ጉዳይ ነው ስለሚያልፍ ማለት ነው። ስለዚህ እንቀበል እስልምናን። አላህ ያግራደል ለሁላችንም። ሰላም አለይኩም። ቪዲዮ እንዳያችሁት እንግዲህ የወንድማችን የሚያሰልመኝ አጥቼ 2 ዓመት ሙሉ ቆይቼ ነበረ። በእርግጥ ይህን 2 ዓመት ብቆይም አሁን ላይ እስልምናን ተቀብያለሁ ይላል። እንግዲህ ሪቨርቶች ወይም ደግሞ ከሌላ ሃይማኖት ወደዚህ የመጡ ሰለምቴ ሰዎች ደግሞ በሃይማኖታቸው ምን ያክል ጠንካራ እንደሆኑ ለሁላችሁም የምታውቁት ነገር ነውና እንግዲህ ይህም ወንድማችን በእስልምና ሃይማኖት ላይ ጠንክሮ እንግዲህ እንደምናየው ተስፋ አደርጋለሁ። አላህም እንግዲህ ሂዳያ እንደሰጠው ቤተሰቦቹንም ወደ እስልምና ሃይማኖት ያመጣለት ዱዓ ልታደርጉለት ይገባል። ለዛሬ ያዘጋጀሁላችሁ ቪዲዮ ይህን ይመስል ነበር። ሀሳብ አስተያየት እንድትቆማ ካላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ ሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።